አሜሪካን ሀገር ስትመጡ ህይወት የሚከብዳችሁ ሲስተሙን አንደርስታንድ እስክታደርጉት ድረስ ነው። ሲስተሙን አንዴ አንደርስታንድ ካረጋችሁት ከዛ ሁሉም ነገር ይቀላል። ይሄ ምክር እናንተም ተሰጥቷችሁ ያውቃል? እኔ ልክ እዚህ ሀገር እንደመጣው ደጋግሞ የሚነግረኝ ሰው ሁላ ይሄንን ነው። ኦኬ ሶ ሌትስ ታክ አባውት ኢት ዋት ኢዝ ዘ ሲስተም በእኔ ኤክስፔሪየንስ አንድና አንድ ነው። እሱም ምን እንደሆነ ታውቃላችሁ? ገንዘብ እንዴት አድርጋችሁ ማግኘት ትችላላችሁ? እንዴት አድርጋችሁ ሴቭ ማድረግ ትችላላችሁ? those are the two things okay በእነዚህ ሁለቱ ነገሮች ስር ነው ሁሉም ነገር የሚዟዟረው። አሜሪካን ሀገር everything is about money ስለ ገንዘብ ነው ጨዋታው። ኦኬ ሶ ትምህርት ቤት ስትሄዱ you know unless ቤተሰቦቻችሁ ብር ካላላቸው ምናምን ነው እንጂ ከሌላቸው you go there for money brother, it's not for passion. okay ሜጀራችሁን ስትመርጡ think about okay ወደፊት ምን ስራ ነው የምሰራው፣ ስንት ብር ነው የማገኘው የሚለው ነገር አንደርስታንድ አድርጉ። ከዛ በኋላ ከዛ ወጣችሁ ደግሞ ገንዘብ ማግኘት ከጀመራችሁ በኋላ እንዴት አድርጌ ነው ሞር ገንዘብ ማግኘት የምችለው? አንደኛ እንዴት አድርጌ ነው ስፔንድ ከማረገው በላይ ማስቀመጥ የምችለው ወይም ሴቭ ማድረግ የምችለው ወይም ኢንቨስት ማድረግ የምችለው የሚለውን ነገር አንደርስታንድ ማድረግ ነው። እነሱን ነገሮች ስታስቡ ነው ከዛ ወደ ኢንቨስትመንት 401k ሪታየርመንት you know luxury living credit card use loan የሚሉትን ነገሮች አንደርስታንድ ማድረግ የምትጀምሩት። ግን everything revolves around those two things. okay the moment I understood what life in America is about, my whole world changed. The way I look at myself changed. ሰዓቴን የማይበት ነገር ሁሉ changed. My goals, my dreams, they all changed. So እነሱ ነገሮች ገና ከመምጣታችሁ አንደርስታንድ ለማድረግ ሞክሩ። okay guys, I hope this was helpful. Like, share, subscribe አድርጉ። ደግሞ ዩቲዩብ ላይ find me. okay bye.